እንግዲያው የእናንተ ልጆች ፐርፊውም ነው ካካ የሚያደርጉ የኔ ልጆች ግን ካካ ስለሆነ ካካ የሚያደርጉ ቢሸተኝ እኔ ከእናትነት አያሳንሰኝም አልኳቸው። ቆይ እስከ ስንት ዓመት ነው እንደዚህ ባልሽ እናስቀየርሽው? ስራ ሲሄድ ምሳ ሰዓቱ ይዘሽው ትሄጃለሽ ልጁ? አይ ሳይሆን አይደለም እኮ አይ ነው ኪድዬ እንኳን ጠየቅሽኝ። እንዲያውም ሚስ አንደርስቱድ ያደረጉት እኔ ባለቤቴ ካለ ነው ያልኩኝ። እኔ በጣም ስለምጠላ ባለቤቴ ካለ ግን እኔ ከምቀይር ባለቤቴ ነው የሚቀይረው በቃ ካለ እንጂ መቼም ስራ ቦታ ሄጃ አላስቀይረው አይደለ? እቤት ይዣቸው ደግሞ ሁለታችን የምንሰራንን አንዳንድ ጊዜ ምን መሰለሽ ወንድ ቢሆን ቢል አሁን ሚኪ ቢሆን ቢል አረ እኔ በስመ አብ ካካ በጣም ይሸተኛል ሊያቅለሸልሸኝ ሁላ ስለሚችል ባለቤቴን ብቻ ነበር የምትቀይረው ቢል ማንም ሰው ኮመንት አይሰጥም። ሁል ጊዜ ሴት ላይ ደግሞ ለዛም ስትሮንግ የሆነች ሴት ላይ ዱላ ይበዛባታል። ደግሞ በወንዶች ብቻ እንዳይመስላችሁ በሴትም ሴት ናት ጃምፕ አድርጋ ዛሬ ለመጀመሪያ ጊዜ ነው ቲክታክ አለች የገባ እታች ሆኜ ስሰማት አለች ካካ አልቀይርም ባለቤቴ ነው የሚቀይረው ልጆችሽን አታፈቅሪያቸው ማለት ነው ያለች እንዲህ ብላ በእውነት በቃ ካካ ካልቀየርሽ ታዲያ እናትነቱ ምኑ ላይ ነው ያለች። እና ምን ልላችሁ ብዬ ነው በተለይ ሁል ጊዜ በኮሚኒቲን ስለማቅ እንግዲያው አበሻ ነው ማለት የምችለው ስትሮንግ የሆነችን ስታንድ አፕ የምታረግ ለዲሲዥኗን መኮርኮም ይወዳል አበሻ እንትናችን እንጂ ምን ማለትሽ ነው ሁል ጊዜ አሁን ኪድዬ እንደጠየቅሽኝ ሊጠይቁኝ እንኳን እድል አልሰጡኝም። እንደዚህችን ያልኩኝ በሌላ ተነስቶ እንዲያውም ጉዳዩ ስለሱ አልነበረም። ስለ ገንፎ ተነሳና ወንድ ገንፎ የሚያገነፋ ብለው ሲያጠለጥሉ ምናምን ኧረ እኔ ባለቤቴ ገንፎ ሶስቱም ልጆቼ ወልጄ እኔ እዚህ ኮሚኒቲ የምኖርበት ሰው መጠየቅ ትችላላችሁ። ገንፎ ለእኔ ብቻ ሳይሆን ለመጣ እንግዳ እንኳን አገንፍቶ አብልተውኝ እንደዚህ ብሎኝ ብለን በዛ ነው የተጀመረው። አስገቡኝ አለችና ገብታ ኪድዬ ያለሽው ቦታ ነው በቃ የነበረች እኔ መዚህ ታቿ እንደሱ ነበርን። ካካ አልቀይርም የልጅሽ ካካ እንዴት ሸተተኝ ያለሽ አለችኝ። እንዳንቺ ልጅ እንግዲያው ፐርፊውም ካካ አይሉም ልጆች ያርኳት ካካ ነው ካካ የሚሉና ይሸተኛል አልወድም። ስለዚህ ባለቤቴና እኔ ካለን በቃ ባለቤቴ ነው የሚቀይር። እኔ ባልቀይር የእውነቴን ነው። ደግሞ አሁን እኔ ከልጆቼ ሌላ ልጅ እንኩ ቤቢሲት አርጊ ብላችሁ እንኳን ብትሰጡኝ ከነካካው ነው ማስጠብቅላችሁ። አልወድም በጣም ያመኛል። እና ወንድ ሲሆን ኤክስኪውዝ ይደረግለት ነበር። አሁን ሚኪ ቢል አራን ያለ ልጆቼ ካካ ቀይር ያላቀም ባለቤቴ ናት የምትቀይረው ቢባል እንዲያውም ይጨበጨብለታል። ኢትስ ኦኬ ግን ልብስ ግን ትቀይርለታለህ አይደለ? ግን ምግብ ታጎርሰዋለህ ኢትስ ነበር የሚባለው። ሴት ስትል ሁል ጊዜ ይበረታባታል። ኢትስ ናቲንግ ቱ ዱ ዊዝ እናትነት። ከዛ ነገርኳቸዋ አይ በሉ ምን አይነት እናት እንደሆንኩኝማ ብዬ እንዲያውም ልዑል የሚባል አለ ዛን ያስቀኝ እንዴ ቱማች ብራግ አረግሽ በቃሽ ምናምን አለኝና አይ ብራግ ላረግስ ብዬ አይደለሁ ምን አይነት እናት እንደሆንኩኝ በሌላ ምን አይነት ዋጋ ከፍዬ ልጆቼን ካሌጅ አስተምሬ ምን የመሰለ ስራ ይዘው እንትን ያሉ ልጆች እንዳሉ ይነግራችሁ ብዬ ነው አልኳቸውና በዛ የተነሳ ነው እንጂ እኔ ነብሮን እንትን ልል አልነበረም። ግን በቃ ሰብለም እንደዚህ ፐርሰናል እንትን አትሉትም ስትል እሷን እንትን ለማድረግ ነው እንጂ እኔ ከማንም ጋር ፐርሰናል እንትን እንኳን እዚህ ቲክታክ ማቃችሁ ከጓደኞች የተሰማኝ እናገራለ ተናግሬ በቃ ከዛ በኋላ አም ግድ ደግሞ እንደዚህ ዝም ብዬ መሰበር ሴት አይደለሁም። አም ስትሮንገር ዳን ዋት ካንት ጋይስ እና ብናነሳው ደስ ይለኛል። ኪድዬ አስታውሺ ሰብለየ ሶሪ የኔ ፍቅር በጣም ነው ባይዘው በጣም ወድሻለሁ። ታንክ ዩ ሰብለየ የኔ ወድሻለሁ። በስትሮንግ ሴት ነሽ ጀግና ነሽ። ትላንት ማዳመጥሽ ነበርሽ በጣም ነው የምወድሽ የእውነት ታንክ ዩ ሰብለየ I love you ሁላችሁንም ነው በጣም ነው የማመሰግነው። ውድድ ነው ማደርጋችሁ። የእናንተ ቤት የሚባረክ የኛም ቤት ይባረክ። የማንም ሰው ትዳር ደግሞ አይፍረስ። አሜን። እግዚአብሔር በእያንዳንዳችን ቤት በኑሯችን ላይ ማስተዋል፣ ጥበብ፣ መዋደድ፣ መፈቃቀር እኛ ቤት ያለው ነገር እኛ ቤት ነው የሚያልቀው። እናንተ ቤት ያለው ደግሞ እናንተ ቤት ያለው እንዳማረ በኢየሱስ ስም ይቀጥል። እኛ ቤትም ህይወታችሁ ይጣፍጥ። ትዳራችሁ፣ ልጆቻችሁ የእናንተ የሆነው ነገር በሙሉ በኢየሱስ ደም ይሸፈን። አሜን። ሲስተም አያገኛችሁ። እግዚአብሔር መጣመርን በደንብ ኮኔክት መሆንን እግዚአብሔር መፍራት በእናንተ ቤት ላይ ይሁን። ወዳችኋለሁ። ከአንደበቴ ያለፈ ቃል ካለ ከልቤ አንዳንዴ ጮክላለሁ። እኔ የተበሳጨው ልመስል ወይም የተቆጣው መመስልበት እንትን አለ።
ለቶኖቼ ይቅርታ ጠይቃለሁ። ወዳችኋለሁ። አይ ነው እዚህ አንድ ምን አለ መሰለሽ ዱፕለር የሚባል ግን ፌስ ማስክ ብታደርጊ ምን ይሻላል? የልጆችሽ ቂጥ በሽንት ከሚቃጠል አሁን ከተናገርኩት መቼም ልጆቼ በሽንት ይቃጠል ነበረ እኔ ስለማልቀይርላቸው አላልኩም አይደለ? አያችሁ ሰውን እንዴት ኢንተርፕሬት እንደሚያደርገው ማለት ነውና አድሬስ ማድረግ አስፈላጊ አይደለም። ሰነፍነሽ አይባልም። ግን እኔ ባሌ በፍጹም ዳይፐር አይቀይርም ማለት ግን ይቻላል። እኔ በጣም ያቃል እኔ ምን አጥፍቼ ይሆን ምናምን ስላቸው እንዴት ወንድ ኪችን ገብቶ ኩክ ያድርግት ያለሽ? እኔ ባሌ ገብቶ ኩክ ቢያደርግ ሴቷን አይተቆጣችኝ። ባሌ ገብቶ ኩክ ቢያደርግ እኔ እፈታዋለሁ ምናምን አለችኝ። ከልቤ ነው የምጠይቅሽ። ግን እኔ አይደለ አም ሲሪየስ ነው በፍጹም አልተቀየምኩም። ደግሞ እንደሱ አለም ለራስ መለስኩልና ዊ ቶክ ዊ ዳን እኮ የምንማርበትን እንወስዳለን፣ የማንማርበትን እንተዋለን። ይሄ እስካሁን እያደረግነው ያለ ነገር ነው። እኔ የተናገርኩት ሰብሊ አሁንም ምናልባት በዛ መንገድ ኢንተርፕሬት አድርገሽው አስከፍቼሽ ከሆነ ይቅርታ፣ ከልቤ ነው የምጠይቅሽ። ግን እኔ አይደለ አም ሲሪየስ ነው በፍጹም አልተቀየምኩም። ደግሞ እንደሱ አለም ለራስ መለስኩልና ዊ ቶክ ዊ ዳን እኮ አም ጉድ። አሁን ነው ለመሰለሽ ክሊር አድርጌ መሄድ ስለፈለግኩኝ ነው የገባሁት ድጋሜ። እኔ አሁንም የምደግመው ነገር ነው ያልኩትን መልሼ ደግመዋለሁኝ። ግን አንቺ ምናልባት አሁን የራስሽን ላይፍ እዚህ ውስጥ እንትን ብለሽ እያስተማርሽን ስለነበረ ከዛ ጋር እያይዘሽው ለአንቺ የወረወርኩት መስሎሽ ነው እንጂ እኔ ያልኩት ምንድን ነው ሲጀምር ራሱ የጀመርኩት እንደዛ ብዬ ነው። በእናንተ አይዲያ ከእናንተ ተቃራኒ አይዲያ ነው ይዤ የመጣሁት። በእናንተ እንደማልስማማ እና እንደዛ ብዬ እንደማልመክር ብዬ ነው የጀመርኩት እና ለእኔ በእንደዛ አይነት መልኩ ትዳር ውስጥ መግባት ትዳር ውስጥ እንደገባው አይሰማኝም ብዬ ነው ያልኩት እንጂ ፐርሰናሊ አንቺም ማለት አይደለም። ኦኬ ሁላችንም አንቺ ብቻ አይደለሽም። ብዙ ሰው ፐርሰናል ላይፉን ሼር ያደርጋል። አብዛኛው ሰው እዚህ መተት ስናወራ እኔ የማወራው ነገር እኔ እያደረግኩት ያለውን ነገር ነው እዚህ ጋር መጥቼ ሼር የማደርገው ወይንም ደግሞ ትክክል ነው ብዬ ያመንኩትን ነገር ነው እና ይሄ ቢግ ዲል አይደለም። ሰው ህይወቱን እዚህ ጋር መጥቶ ማውራት ማለት ነው። እኔ ትንሽ ኩዊን እንትን ስላለች ነው የገባሁት እንጂ አልገባም ነበረ እና ይሄንን ክሊር ላድርግ ብዬ ነው። እኔም የተናገርኩት ጀነራል ነው እንጂ ፐርሰናል አታክ አይደለም። ይሄንን ተናግሬ ነው የወረድኩት። ትስማ አትስማ አላወኩኝም ማክዳ እና ጀነራል ሰምቻለሁ። ሰብለም እኮ በእንደሱ ተረዳው አለች እኮ ከሰብለ ከኔ ጋር በኋላ ወጣ ቢሆን ምትቆሰቁሽ ያለሽ እኮ አንቺ ነሽ። አሁን ቆሶቆስ በጣም እኔ ሰብለን ያልገባት ቆስቆሽ ከሆነ እንዲረዳት ያረኩኝ በጣም ይቀርታል። እኔ ግን ከሰብለ በኋላ ነው የተናገርኩት። ለሰብለ ፐርሰናል አልተናገርኩም። እኔ ጀነራል ነው የተናገርኩት። ገባሽ? እሷ ተኝቼ ነበር እኮ አለች ማኪ። ተኝተሽ ከነበረ ከሰማችሁ ነው የተናገረችውና እሷን ለፋት በቃ የሰብለን ነው ግን የደገምኩት እኔ። ሰብለም እንደሱ አንደርስታንድ አድርጌ ነበረ ግን ምንም አንተን እረዳሃለሁ አለችህና ኦኬ ኤኒዌይ ሶሪ ሚኪ ደህና ደሩልኝ። ሰው ከሄደ በኋላ ደግሞ ስለ ሰው አታውሩ። ነብሩዬ ይሄ ቶፒክ ነው እኮ እዚህ ጋር ገብቶ የነበረው እዚህ ጋር ገብታ የነበረች እያልን ነው እንጂ በሌላ ትረዳው። እሺ ነብሩዬ ኦኬ ሶሪ ሁላችሁም በተፈጠረው ነገር በጣም ሶሪ። ማኪዬ ግን ሌላ ቤት እንደዛ አይነት ውርጅብኝ ስለደረሰብሽ ደግሞ ሶሪ። እሺ አንዳንዴ እንደዛ ኢሪቴት የሚያደርግ ሰዎች ያጋጥማሉ። ቲክታክን ግን እንዳትተውት እሺ። ከናንተ ብዙ ነገር አረ እኔ አምስትሮንገር ዳን ዳት ወይ በቲክታክ እንደዚህ እንትን ተብዬ ብዬ ወይ ነው። ቴንክ ዩ ማኪዬ። ነው ሌላ ጊዜ ግን ጥያቄ አለኝ ባነሳሽው ላይ እሺ። እሺ ወይ እኔም በጣም ነው በቃ ደስ የሚለኝ። እንደው ሚኪ ቤት ይሄን እንዲህ ተነስተው ኧረ እናነሳውና እንወያያለን። ደስ ይለኛል። ከዚህ በፊትም እንደዛ አይነት ጥያቄ ጠይቄ ነበር እዚህኛ ቤት። ደስ ይለኛል። ግን በወንዶች ነው የጠየቅኩት። ኤኒዌይስ ሶሪ በእነሱ ስም እኔ ሉጣ ችግር የለውም ምንም ችግር የለውም። ጉድ ናይት ኤቭሪባዲ። እኔ ማኪ ግን ስለ ካካዋ እኔም ጥያቄ ነበር።
አለን ጥያቄ እንጠይቃለን። በጣም ገና ያሳቀችኝ በጣም አዎ ጭራሽ እንዲያውም ምን አልኳቸው ሰዎች እኛ ኢትዮጵያኖች አበሻ ልበልና አንድ ትልቅ ችግራችን ምንድን ነው? እዚህ ጋር አሁን እኔም አንድ ነገር ምን አለ በገንዘብ የማናገኛቸውን ነገሮች ማንም ሰው የማይጠቅም ሰው የለም በምድር ላይ። ምክንያቱም የሰው ልጅ የተፈጠረበት በጣም የሚደንቅ ፍጥረት ነው የሰው ልጅ እና ሁሉም ሰው የራሱ የሆነ የሚገርም ተሰጥኦ አለው እና ሰዎች ሲተነፍሱ አንድ ነገር የሚጠቅም ነገር ድሮፕ ያደርጋሉ። ያቺን ጠብታ ወስዶ ለማሳደግ መሞከር የዋይዝ ወይም የብልህ ሰው ስራ ነውና ሰዎች አንድ ነገር ሲያስተላልፉ እንደ እድል ሆነና እኛ ሀገር ሪጀክሽን እናበዛለን፣ ግን ወይንም ኔጌቲቭ ነገር እንወዳለን ይመስለኛል። እና ምን ለማለት ፈልጌ ነው አንድ ሰውን ሀሳቡን ለመቃወም ሰውየውን አድሬስ ማድረግ አስፈላጊ አይደለም። ሰነፍነሽ አይባልም። ግን እኔ ባሌ በፍጹም ዳይፐር አይቀይርም ማለት ግን ይቻላል። እኔ በጣም ያውቃል። እኔም አንድ ሴት ባልና ሚስቶች ጓደኛ የቤት ራት መተው እዛ ቤት ተገናኘንና እንዴት ሰብሊን ሰላም አትሏትም አታቋትም ሲሉ ተኮሳተሩብኝ። ምን አጥፍቼ ይሆን ምናምን ስላቸው እንዴት ወንድ ኪችን ገብቶ ኩክ ያደርግ ትያለሽ? እኔ ባሌ ገብቶ ኩክ ቢያደርግ ሴቷን አይተቆጣችኝ። ባሌ ገብቶ ኩክ ቢያደርግ እኔ እፈታዋለሁ ምናምን አለችኝ። ይቅር በሉኝ አልኩኝና ግን ምንድነው ሶሻል ሚዲያ ላይ ሀሳብ ስንሰጥ ሁኑ እያልን ሳይሆን የሚመቻችሁን ብፌ ነው። እዚህ መሀል ላይ የምትፈልጉት ሰዎች ካላችሁ በዚህም አይነት አኗኗር ይኖራል። እንደዚህ አይነትም ላይፍ ስታይል አለ። የሚጠቅማችሁ ከሆነ ውሰዱት፣ የማይጠቅማችሁ ከሆነ ለሚጠቅማችሁ ሰዎች ልቀቁላቸው። እናንተ ጣሉት ነው እንጂ ሰውየውን ስትሬት ሄዶ አታክ ማድረግ አግባብ አይደለም። ቋንቋ መረጣ ብንለምድ፣ ቋንቋ ብንመርጥ፣ ሰዎችን የሚጠቅሙን ሰዎች የሆነ ሰዓት ላይ አንድ ቀለታ እነዛን ሰዎች ትፈልጓቸዋላችሁ። ያንን የተናገሩት እኔ ከኤክስፒሪየንስ ነው የምነግራችሁ። የዛሬ ምናምን ዓመት ብዙ ይሰድበኝ ነበር። አሁን ግን ትዳሬ ሰርቼበታለሁ፣ እንዲህ ተምሬበታለሁ፣ እንዲህ ፊክስ አድርጌበታለሁ የሚሉኝ ኦልድ እንትንሽን ቁጭ ብዬ ያለው ምናምን የሚሉ ሰዎች አሉና እግዚአብሔር እድል ሲሰጠን መማር ጥሩ ነው። ካልተማርን ደግሞ ሰዎችን የሚጠቅሙንን ሰዎች ባናጣቸው፣ ኢንሶልት ባናደርግ፣ ቋንቋ መረጣ ደግሞ ብንማር ራሳችን ነው የምናለማምደው። አንደበታችንን ቆንጆ ቆንጆ ንግግር፣ አይምሯችንን ፖዚቲቭ የሆነ ነገር ማሰልጠን ነው የሚሆነውና ጥቅሙ ለባለቤቱ ለራሱ ለባለቤቱ ነው የሚሆነው የሚጠቅማችሁና በጣም ነው የምወዳችሁ ሁላችሁንም። አመሰግናለሁ። አልጋይ ውስጥ ገብቼ ነው አላስችል ብሎ ነው የገባሁት። ማክዳይ ቦሌ ነበር። ቦሌን እንኳን ፈልጌ እነግረዋለሁ ሌላ ቀን። ቻው። ምን የርሰጎ ስራ ቦታ እየሰራሁኝ ያንቺ በዩቲዩብ የምታስተላልፊውን አውዲዮ ቡክ እየሰራሁ ነበረ። ስራ የምንሰራ በጣም ብዙ አበሻ የምንሰራበት መስሪያ ቤት ነበረና ሁላችንም እያዳመጥሽ እና ከዛ ጀምሮ ነው የምወድሽ። ውድድ አደርግሻለሁ ሰብለይ። እግዚአብሔር ይባርክሽ። አመሰግናለሁ። እኔ በጣም ውድድ አደርጋችኋለሁ። አስቴር ባሌ ያዳመጥሽ እንሰማሽለን ያልሽ አስቴር አይደለ? ማክዳ እኔ አንቺን አይደለም ታች ኮሜንት አስቴሪ እግዚአብሔር ሁለት ባል አይሰጥም ነግሬሻለሁ። አንድ ባል ብቻ ነው። ቅድም የጻፍሽው አይ ላቭ ዩ። ደህና ደሩ። ደህና ደሪ ሰብለይ።